እንዴት ዋላችሁ እንዴት ከረማችሁ እንደው ብቅ ያልነው መቼም ከብልጽግናው መንደር በኩል ያለው መረበሽ ያለው ሆድ መባስ ይቺ 11ኛው ሰዓት ላይ ብሎ 11 ተኩል 12 ሰዓት ላይ 12ኛው ሰዓት ላይ ደርሷል 11ኛው ብቻ አይደለም አሁንና ያ ሰዓት ላይ መድረሱ በጣም እየታወቀ ነው ያለው የብልጽግናው መንደር የአፓርታይዱ መንግስት በዛሬው ዕለት በተለይም ደግሞ የአማራ ብሔራዊ ንቅናቄ አሳምነው እዝ የሻዎቹ ነበልባሎች ለናዝሬት ወይም አዳማ 10 ኪሎ ሜትር ርቀት ላይ አገዛዙ አፓርታይዱ የአብይ አህመድ አገዛዝ የገነባው ትልቅ ምሽግ ነበር ትልቅ የጦር ካምፕ ነበር ያንን የጦር ካምፕ 2 ሰዓት ባልሞላ ኦፕሬሽን ውስጥ ነበልባሎቹ ጀግኖቹ ክንደብርቶቹ የአማራ ብሶት የወለዳቸው የአማራን መብት ለማስከበር የአማራን ነጻነት በአገሩ በኢትዮጵያ እንደማንኛውም ኢትዮጵያዊ እንዲኖር ለማድረግ የሚታገሉት ፋኖቻችን 2 ሰዓት ኦፕሬሽን ባልሞላ ኦፕሬሽን ውስጥ ይሄንን ሲቀለብ የነበረ የኦሮሞ ልዩ ኃይልና የአብይ አህመድ ዙፋን አስጠባቂ መከላከያ ሰራዊት ተብየውን በትንትኑን ያወጡት ዛሬ የብልጽግናው መንደር ተረብሿል የብልጽግናው መንደር ዛሬ የሚጨብጠው አጥቶ በቃ ምን ልበላችሁ እውነትም ሰዓቱ እንደደረሰ እንደመሸበት ይሄ ግልጽ ነው እኮ ማንኛውም ኢትዮጵያ እንደሚያቀው ራሱ ብልጽግናው እንደሚያቀው እንደሚሸነፍ ያቀዋል ነገር ግን ሲሸነፍ ሲሞት ዝም ብሎ ስለማይወድቅ ኢትዮጵያ የምትባል ሀገር እንድትጠፋ ያው ይሄ ከመጀመሪያው ጀምሮም የተቀመጠ ፓፔት አጥፊ ቡድን ስለሆነ ለማጥፋት እየተራወጠ ነው ያለው ናዝሬት አካባቢ ዛሬ አማራዎችን በዙሪያው ያሉትን ያሰጉኛል የሚላቸውን እያሰረ ነው ያለው እንግዲህ ፋኖን ከፋኖ ጋር ተዋክቶ ማሸነፍ ሲያቅተው ፋኖ ሲያርበደብደው ምንም ያልታጠቁ ፖለቲካውን የማያውቁ አማራዎችን ማሰቃየት መግደል ማሰር መደብደብ አንዱና መለያ ባህሪ ነው ለዚህ ነው የአማራ ፋኖ ብሔራዊ ንቅናቄ የአማራ ልጅ ፋኖ ሆኖ ዛሬ የዘመተው ይሄንን ዱላ ይሄንን ድብደባ ይሄንን ስቃይና ባገሩ ላይ እንደ አፓርታይድ መሎ ስለሰለቸው ነው የአማራ ህዝብ ስለዚህ አሁን የብልጽግናው መንደር ተረብሿል ይቀጥላል ፋኖቻችን ብርቶቹ ጀግኖቹ እያርበደበዱት ይገኛሉ 2 ሰዓት ባልሞላ ኦፕሬሽን ውስጥ በዚች ከ2 ሰዓት ባነሰ ኦፕሬሽን በትንትኑን አውጥተው ጀግኖቹ ወደ ካምፓቸው ወደ ቦታቸው ተመልሰዋል ይቀጥላል ይሄ ስለዚህ የአማራ ልጅ አንድ ሲሆን የአማራ ልጅ ሲተባበር ጡንቻው ይበረታል ይጠነክራል የሚመጣበትን ጠላት እንዳመጣጡ መመለስ ብቻ ሳይሆን በአገሩ በኢትዮጵያ ነፃ አድርጎ ከዚህ ቀደም ማሸነፍ ልማዱ ነው የአማራ ልጅ የመጣበትን የውጭ ወራሪም ሆነ የሀገር ውስጥን ወራሪ አይቀጡ ቅጣት በመቅጣት ኢትዮጵያ የምትባለውን ሀገር ለህዝቧ ለሀገሯ በኩራት ሁሉም ኢትዮጵያ የሚኖርባት ማድረግ ይቀጥላል እና ሌላው ይሄ ነው አንዱ መረጃ እንግዲህ ፋኖቻችን በርቱልን ሁለተኛው መረጃ ደግሞ ጀግናው አርቲስት ቴዲ አፍሮ አሁንም እያረበደበዳቸው ይገኛል በየቦታው በተገኘው በየመድረኩ በየአደባባይ ሁሉ ኢየሱስ ስም ማብጠልጠል መሳሪያው ስሙን ባይናገሩም ጀስት በቃ እሱን በሚመስል በደንብ በሚያስታውቅ አይነት መልኩ እነዚህ እነሱ ባለስልጣን የሚባሉ ለባለስልጣንም ሊባሉ የማይገባቸው ዘመን ያመጣቸው ጉሊቶች እንጂ ለተቀመጡበት ቦታ የማይመጥኑ ካሪስማ የሌላቸው ዕውቀት ችሎታ የሌላቸው የአፓርታይዱ ጥርቅም ቴዲ አፍሮን ስም ሲያብጠለጥሉ በየቦታው ዘፈኑ አርበድብዷቸዋል በቃ አሸብሯቸዋል ጌታዬ እውነታውን ነው የተናገረው ይሄ አርቲስት ኢትዮጵያ ውስጥ ያለውን ጭቆና ብሶት ረገጣ በትክክል ያስቀመጠው ይሄ ለምን ተባለ ለምን ተነገረ ለምን ህዝባችን እንዲነሳ ተደረገ ብለው መቼም በየቦታው እየተረበሹ እየተወናበዱ ብርድ እያላቸው ነው የሚገኙት ከዛ በዘለለ እንግዲህ ሰዓታቸው መድረሱን ያስታውቃል ስለዚህ ይሄ አሁን ይሄንን አርቲስታችንን አርቲስት ቴዲ አፍሮን የውሸት ፕሮፓጋንዳ ለመስራት ይሄ የተለመደ ድሪቶ ዶክመንተሪ ድራማ እያሉ ለመስራት እየተዘጋጁ ነው ያሉት ለነገሩ የኢትዮጵያ ህዝብ ይሄ ገብቶታል አሁንም ይግባውና በቴዲ አፍሮ ላይ የሚሰራ ማናቸው ማለት ዶክመንተሪ ውሸት መሆኑን በቴዲ አፍሮ ላይ የሚሰራ ማናቸው ማለት ዶክመንተሪ ቴዲ አፍሮን የማይመጥን ከሱ ጋር የማይሄድ ለምን እንዳደረጉት እንደውም የበለጠ ቴዲ አፍሮን
ስራውንና እሱን ያገኑለታል እንጂ ምንም የሚያመጡ ለውጥ የለም። ስለዚህ ህዝባችን ማናቸውም በሰሜኑም በደቡብም በምዕራቡ በምስራቁ በመካከለኛውም በየትኛውም በኢትዮጵያ ምድርም ሆነ ከኢትዮጵያ ውጭ ያለው ኢትዮጵያዊ በሙሉ እየተሰራ ያለው ዶክሜንተሪ ቴዲ አፍሮን የማይመጥን እውነት ያልሆነ የውሸት ፕሮፓጋንዳ መሆኑን እንድናውቀው ያክል ነው። በቅርብ ይለቀቃል እያሉ ነው። ይሄን እናውቀው፣ እንወቀው፣ እንረዳ። አርቲስታችንን እንግዲህ ሁላችንም በምንችለው አቅም ሁሉ መከላከል አለብን። ከጎኑ መቆም መቻል አለብን። አለልን ይገባል። ፋኖቻችን በርቱልን ጀግኖቹ። ይሄንን ገዳይ አፓርታይድ ጥቁር አፓርታይድ ከሀገራችን ከኢትዮጵያ ውስጥ ገርስሰን አውጥተን ጥለን ሁላችን የምንስማማበት ሁላችን በጋራ የምንኖርባትን ኢትዮጵያ ለመመስረት ያብቃን። አመሰግናለሁ።